ሳትነቂ የራስሽን ወግ የራስሽን ሳይድ አልተሰማልኝም የዛለት አልተናገርኩትም የምትዩን ሳይድ ብቻ ነው የምትናገሪው እንጂ አንዴ ደላላነቷን እየነገርሽ እኛ ደላላ ስለምንጠላ ደላላ ሁሉ መጥፎ አይደለም የደላላ ጥሩም አለ ሙኒት ለምሳሌ ደላላ ናት ጥሩ ናት እህቶቿን ትረዳለች ደላላ ሆና ሁሉም ደላላ መጥፎ አይደለም ደላላነቷ ስራዋ ከዚህ ጉዳይ ጋር ምንም የሚያገናኘው ነገር የለም ሰዎች ታመጣለች ኦኬ አይደለ ሰዎች ከኢትዮጵያ ታመጣለች ይሄን አልካደችም ራሷም ስትገባ ተናግራለች ሰዎች ከኢትዮጵያ እያመጣች አንቺ ደግሞ እንደምታስጠፊባት ተናግራለች አንቺ ደግሞ እንደማታስጠፊባት ተናገርሽ ግን እነዛ ሰዎች ጠፍተው አንቺ ቤት ከሆነ ያሉት ኦፍ ኮርስ ማን ያስጠፋቸው እኔ ያላስጠፋቸውም ወጥተው መንገድ ላይ ሆነው ነው እየደወሉልኝ ማመጣቸው አትሊስት ከአንቺ ጋር ማይገናኙ አንቺ ጋር ማይኖሩ ቢሆን ኦኬ አይደል አንቺ ልጅ እሷ አንድ ልጅ ናት ያ ስለዚህ ያቺ ልጅ አስጠፍተሻታል ናት አንድ ልጅ እኔ አስጠፍቻት ሳይሆን ደውላልኝ ወጥቼ ተቀብያት ነው እሱንም ያስተዋወቀችኝ ራሷ ናት ገንዘብ ላኪላት ብላ ማለት ነው እንጂ ጓደኛችሁ ስለምታምንሽ ግን ደግሞ እዚህ ጋር አንድ ሰው ተቸግሮ እርጅኝ ሲልሽ አንቺ ላትረጁ ነው አቢባዬ በኢትዮጵያዊነት ረዳውና ለጓደኛዬ ደግሞ ግልጹን ነው መነግራት አንቺ ጋናት ወይ ጠፋች እኮ ሰዎቹ እኔን እያስጨነቁኝ ነው ያመጣዋት ልጅ እኮ ጠፍታ ሰዎቹ እኔ ላይ እየቀወጡት ነው አይተሻታል ወይ ስትለኝ አላየውም ካልኩኝ ከሃዲ ነኝ ጓደኛዬን እየካድኳት ነው አብሬ በላዋትን ይደጣዋት ኦኬ አይዋያ አንዴ በሰዓቱ በወቅቱ እኔና እሷ ጸበኞች ነበር ዋቴቨር ምንም ጸብ እንሆን ጉዳዩ አይገናኝም ከዛ ጋር ስለዚህ አብሬ በለው ይደጣዋት ጓደኛ አይተሻታል ወይ ስትለኝ አዎ ትናንትና እኮ ደውላልኝ መንገድ ላይ ሄጄ ተቀበልኳት አመጣኋት ብዬ ንጹህ ሰው ከሆንኩኝ ሐቁን እናገራለሁ ምንም የሚያስደብቀኝ ነገር አይኖርም ይኸውልሽ በወቅቱ በሰዓቱ እኔ እኮ ያልተናገርኩበት ምክንያት አለኝ አልኩሽ እኮ ልጆች ነበሩ ሌሎች ልጆች እየመጡ እያስቸገሯቸው እያስፈራሯቸው ነበረ መናገር ያልቻልኩበት ምክንያት ይሄ ነው ለአንድ ሰው ብለሽ አንዱን ምክንያት ምረጫ ማሪ ሁለት ምክንያት ነው ያቀረብሽው ያልሽን በቀደም ጸበኛ ስለነበርን ያልነገርኳት አሁን ደግሞ ምክንያቱ ደግሞ እያስፈራሯቸው ስለነበረ ነው ሁለት ምክንያት ይሆናል አንዱን ምክንያት ምረጪ ጸበኛ ስለነበራችሁ ነው ያልነገራችሁት ደውላልሽ ስትጠይቅሽ ጸበኛ ስለሆናችሁ ልታናድጃት ወይም ልትበቀያት ጸብ ላይ ስለሆናችሁ ልታናድዳት ልበቀላት ሳይሆን እሷ ተናዳ ምናልባት ለሰዎቹ አሳልፋ እንዳትሰጥ ብዬ ነው ያልተናገርኩት እነሱን ፕሮቴክት ለማድረግ ነው ሌላ ነገር አይደለም ሲቀጥል ደግሞ ማለት ነው ከሷ ጋር ካለሽ ጓደኝነት እነሱ ይበልጡብሻል አብራችሁ ከበላችሁ ከጠጣችሁ ከብዙ አመት ጓደኛ ከ12 አመት ጓደኛሽ እነሱ ይበልጡብሻል ወልሻዩ ባይ አብሮ መብላት አብሮ መጠጣት እኮ ጓደኝነት አያስብልም ኦኬ ስለዚህ ጓደኛ አይደለም ስላደረኩልሽ ስላደረክሽልኝ እሷ በዛ ነው አንድ ፕሮቴክት ያደረገችው በቀደም አድርጌላት ወስጄላት እንዳድርጊያት ምናምን ስትል ነበር አኪም ቤት ሁላ ወስጃት ስትል ነበር አኪም ቤት የወሰደችኝ ምክንያት ወስዳኛለች እግዚአብሔር ይስጣት ስለማላቀው ቦታውን አሳይታኛለች በምን ምክንያት ነው ሆስፒታል የወሰደችኝ በራሷ ምክንያት ነው ምክንያቱም በወቅቱ በሰዓቱ ኦዴክስ ጠጥታ ነበረ እሷ ማለት ነው ኦዴክስ ጠጥታ ሰዎች አደውል ኦዴክስ ምንድነው ውዴ ክሎሮክስ ማለት ነው ራሷን ልታጠፋ ክሎሮክስ ጠጥታ ከዛ ሰዎች ደውለውልኝ ሄጄ በወቅቱ በሰዓቱ ሰይፍዬ ነበረ ሙቀት ሰዓት ማለት ነው ያው በሙቀት ሰዓት የምትለብሹ ልብስና በኖርማል በብርድ ሰዓት የምትለብሹ ልብስ አንድ አይደለም በሰዓቱ በወቅቱ ስስ ነገር ነበር የለበስኩት እና ሲሄድ የሆነ ሱዳን ነበር አጠገቧ እነሱ ጠርተውት እነሱ ማጠገቧ አልነበሩም ሲጫጫሁ ነበር ርቀዋት ማለት ነው ያ ሰውዬ ቆሞ ገላዋ እንትን ብሎ ማለት ያኔ የሆነ በሴታዊ ጉዳይ የምትሸፋፍኛቸው ነገሮች አሉ አይደለም እየሮጥኩ ስሯ ገብቼ ያ ኦዴክስ የጠጣችው ግማሹን ጠጥቷለች ግማሹን ደፍቷለች ስሬ ማህፀኔ ነው የገባው በዚያ ምክንያት ነው ታመሜ ወሰርኳትም ሐኪም ቤት አሳየዋትም ያለችው በዛ ምክንያት ነው ደግሞ ለምንድነው ክሎሮክስ የጠጣችው እሷ ጤነኛ አይደለችም ለምንድነው ራሷን ለማጥፋት የምትሞክረው ይልሽ አንድ ጓደኛችን መስከረም የምትባላለች በወቅቱ በሰዓቱ የኛ የሷን ነብስ ለማትረፍ አምቡላንስ ለመጥራት
ሰዎቹ ሁላ አልቀረ እየተሳደብን ብዙ ነገር እያደረግን በሰዓቱ አንድ ጓደኛችን ልብ ብላ ስልኳን ስታየው ዘላለም የሚባል ሰውዬ ጋር ተጣልታ ዘላለም ማለት ያው ኢትዮጵያ ላይ ውሽማዋ ነው ኢትዮጵያ ላይ ማለት ነው ከባላው የሷ የሚምሹ ማሬ ማለት ባለትዳርና የልጆች እናት ናት። ልጆቿ ትልልቆች ናቸው እና ፕሊስ ይሄ ነገር እውነትም ሆነ ውሸት እንደዚህ አይነት ነገር ባታወሪ። ምክንያቱም እዚህ ጋር እናንተ የተገናኛችሁበት ጉዳይና የሷ ፐርሰናል ላይፍ አይገናኝም። ጉዳዩ ባንቺና በሷ መሀል ነው። ሶ ባለትዳር የልጆች እናት ናት። ልጇ ቤሩት ላይ አለች። የ24 ዓመት ልጅ አለቻት። መዳም ቤት ልጅ ሻቢባዬ አልናገርም ያልኩትኝ አልናገርም ብዬ ኦኬ ብዬ ያለፍኩትኝ እሷ መተትና ይሄ እንደውም ውሽማ ቀላል ነው፣ መተት ነው ከባዱ ማለት ነው። እሺ እውነት ከሆነ እውነት ካላት ውሽማ የዛለት የመጣሽለት ለምን አልተናገርሽም? ለምንድን ነው እስከ ዛሬ ከርመሽ ብዙ ነገር አስበሽ ተመክረሽ ተዘክረሽ የመጣሽው? ለምን የዛለት አልተናገርሽም? እሺ የዛለት ለምን አልተናገርሽም? ማሪ ለምን የዛን ቀን እኮ ምክንያት የነገርኩሽ። ዛሬ ራሱ ሳልተኛ ነው የጠበቅኩሽ። በእንቅልፍ ልቤ ነው የመጣሁት። በእንቅልፍ ልብሽ ስትመጪና በኖርማል ስትመጪ አንድ አይደለም። ኦኬ በቃ እሺ። ዘላለም ላይ ያቆም ነው። እሺ ዘላለም ጽፎላት ነበረ በሱ ምክንያት እንደሆነ ኦዴክስ ልጠጣ ነው ምናምን ብላ ልሞት ነው ራሴን ላጠፋ ነው ምናምን ብላ ቴክስቱን እንደው በወቅቱ በሰዓቱ ልጅቷ ብትኖር ልጅቷ ታስረዳሻለች። ምስክርም ትሁን ካልሽ ምስክር ትሆናለች ልጅቷ ማለት ነው። እሷም ታውቃታለች፣ እኔም አውቃታለሁ፣ ጓደኛችን ናት። ኦኬ እና በዛ ምክንያት ነው ያው ያም አለፈ። ሐኪም ቤት ገባች። ሐኪም ቤት ገብታ ራሱ ሰዎቹ እነሱ ጋር አላስገቧትም፣ እኔ ጋር ነው መታ ያስታመምኳት ማለት ነው። ግዴታዬን ተወጥቻለሁ፣ አስታምሚያታለሁ። ብዙ ጊዜም ታማ አታም ተቸግራ እኔ እንጂ ከጎና የነበርኩት ሌላ ሰው አልነበረም። ብዙ ጊዜ ትታመም ነበረ። አሁን እንዳልሽው ትታመማለች፣ እኔም እታመማለሁ እኮ ማንኛውም ሰው እንደሚታመመው እሷም ትታመማለች፣ እኔም እታመማለሁ። እሷም ታውቃለች። የሆነ ጊዜ በጣም አመመኝ፣ ደም እስከ መጥፋት ድረስ፣ ምግብ አለመብላት እስከ መድረስ ድረስ የሆነ ማስቲካ በላውና ሴትዬ ማስቲካ ሰታኝ ከበላው በኋላ አመመኝ ምናምን ብዬ ስላት አስደርጋብሽ አስመተታብሽ ይሆናል ብላለችኝ። እሷ ራሷ ማለት ነው። እኔ ማድረግ መተት ምናምን ነገር ቤሩት መጥቼ ነው ስሙን ራሱ ያወቅኩት ማለት ነው። እኔ እንደዚህ አይነት ነገር አላቅም፣ ከዘራችንም የለም። እናቴም ቆራቢ ናት፣ እህቶቼም ቆራቢ ናቸው። እንደዚህ አይነት ነገር አያውቁም። አይባዬ እሺ በቀደም እንደሚያማት ያማታሉ ስልሽ ማንኝ አላቅም አልሽና እንዴት አታቂም እንደዚህ ሆና ስልሽ እሱ ማንኝ ያመኛል ኖርማል ነው ምናምን ነበር ስትይ ነበር። አሁን ደግሞ በራስሽ አንደበት በጣም ብዙ ጊዜ እንደሚያማት እየመሰከርሽላት ነው። ለምን የዛለታ አያማትም ማለት አላቅም እንጃ ያማታል። ኖርማል ህመም እኔም ኖርማል ህመም ያመኛል ምናምን ስትይ ነበረ። እሷ ግን ራቁቷን ራሱ ጸጉሯ ተንጨባሮ አደባባይ ላይ እንደተገኘች ሰዎች መስከረውላታል። እንደሚያማት አይምሮዋን ራሱ የሆነ ጭንቀት እንዳለባት እንደ መንፈስ ነገር ልክ ነሽ ብያለሁ። ተናድጄም ስለነበር በወቅቱ በሰዓቱ የተናገረያለሁ። በመጀመሪያ ደረጃ የዛን ቀን ጠፋች ብሎ ሰውየዋ ነገረኝ። እኔ መጥፋቷንም አላወቅኩኝም። ከዛ በምን ምክንያት ብዬ ስጠይቀው ሰውየውን ምክንያቱንም አልነገረኝም። እንቲሁም ምን ህንድ መሰንሰሊን ያለኝ ማለት ያኒ ውሸታሞች ናችሁ ሰውየው ማለት ነው። እንግዲህ ሙሰልሰል እንደ ህንድ ፊልም ተዋሻላችሁ ነው